ደመናው ላይ የተሰራ አንድ ሶስት ፌሪዎች በውስጡ የሚኖሩበት ቤት ነበረ። ግን ቻናሌን ሰብስክራይብ አድርጋችኋል? ታሪኩ ጣፋጭ ስለሆነ አሁኑኑ ሰብስክራይብ አድርገው ከጣፋጩ ይብሉ። ይህ ቤት ከሚያበሩ ብርጭቆ መሳይ ነገሮች ነው የተሰራው። እዚህ ቤት ውስጥ ያሉት ክፉዋ የእንጀራ እናት እና ልጇ በተጨማሪም ፌሪዋ ፊዮና ነበረች። ፊዮና ልቧ በመልካምነት የተሞላ ሳቂታ ልጅ ናት። የእንጀራ እናቷ ግን በሆነና ባልሆነ ነገር መጨቃጨቅ የምትወድ ሴትዮ ነበረች። ልጇን ብትሆን ከእርሷ የባሰች ናት። አንድ ቀን ጠዋት አንቺ ፊዮና ምንድነው ምሰሪው? ቆይ ስራውን እኮ አደርሽበት። አሁን በይ የምሰሪውን አቁሚና ቤቱን ጠራጊው። በደመና እኮ ተሞልቷል ቤቱ። ሆ አሁን እሱን ደግሞ ስጨርሺ የቫሲቬራ ክንፎች መጸዳት ይኖርባቸዋል። ስለዚህ ፈጥነሽ ውሃውን አምጪ። እሺ እናቴ ጨርሻለሁ። ታዲያ ይህች የሴትየዋ ልጅ ፌሪዋ ቫሲፌራ ሲበዛ ሞልቃቃና እህቷን ፊዮናን ልክ እንደ ሰራተኛ ነበር የምታያት። እኔ ምልሽ ግን ፊዮና ስራው ስትሰሪ ለምንድን ነው ቀልጠፍ ቀልጠፍ ማትዩ? ክንፎቼን እንድታጸጅልኝ ውሃ ሄደሽ ፈጥነሽ አምጪ እንጂ። ፊዮና እንዲህ ከፍና ዝቅ እያደረጓት እንደ ሰራተኛ እየተመለከቷት እንኳን ሁሌ በደስታ ፈገግ እንዳለች ነው። አንድ ቀን የኔን ማንነት ማየት የሚችል ሰው ይመጣ ይሆናል ትላለች። የቤተሰቦቿ እሷን እንደ አገልጋያቸው ሲያዩዋት ሲገርማት። ታዲያ ይሄ ደመና ላይ ያለው መኖሪያ ቤት ፀሐይ ከምድር ቀድሞ ነው የሚደርሰው እና ፊዮና ትናንት ስራውን አላበቃ ስላላት ውሃውን ዛሬ ልትቀዳ ተነስታለች። ፊዮና በይ በዚህ ወርቅ ውሃ መያዣ ከአስማታዊ ወንዝ እስኪሞላ ድረስ ቀርተሽ ነይ። ደግሞ ሳይሞላ ወደዚህ ዝር እንዳትይ ነግሬሻለሁ። ፊዮናም የእንጀራ እናቷን ያዘዘቻትን ነገር በእሽታ ተቀብላ የውሃ መቅጃዋን ይዛ ወደ ወንዙ አመራች። ፊዮናም በደመና ላይ ብቻዋን እየበረረች ወደዛ አስማታዊ ወንዝ ታመራለች። የወርቅ መቅጃዋም ይዛ ወደ ወንዙ ተጠግታ ሳለ አንዲት በላባ የተሰራ ልብስ የለበሰች አሮጊት ኩርምት ብላ ከወንዙ ዳር ካለው ድንጋይ ላይ አዝና እያለቀሰች ተቀምጣ ነበር። ፌሪዋም ፊዮና ወደ አሮጊቷ ቀረብ ብላ እማማ ምን ሆነው ነው የሚያለቅሱት? የኔ ልጅ ይህች አሮጊት ፌሪ የተበላሸባትን ዋሽንት እንዲያስተካክልላት የሚያግዛት ሰው ትፈልጋለች። ልታግዣት ትችያለሽ? መጽናኛዬ ይህች ዋሽንት ብቻ ናት። እንዴ በሚገባ እንጂ ማማ፣ እስኪ ሊያው ምን እንደሆነ ብላ ከአሮጊቷ ፌሪ ዋሽንቱን ተቀብላ የተሰነጠቀውን ዋሽንት ከሚፈነድቀው አበባ ላይ ካለው የማር ጠብታ አንስታ የዋሽንቱን ስንጥቅ ሞላችው። የኔ ልጅ በጎ የሆነ ልብ ነው ያለሽ፣ አመሰግንሻለሁኝ። በያሁን የውሃ መቅጃሽን ይዘሽ ሙየው። እና ፊዮናም ወደ መጣችበት ተመልሳ ወደ ወንዙ ሄዳ ከወንዙ ውሃውን ትቀዳ ጀመር። ግን ውሃው ከሌላ ጊዜ በተለየ በጣም ያበራ ነበረ። ፌሪዋ ፊዮናም አሮጊቷን ፌሪ ልታያት ዞር ስትል አሮጊቷ ፌሪ ከአካባቢው ግን አልነበረችም። የወርቅ መቅጃዋን ውሃ ሞልታ በደመና ላይ እየበረረች ወደ ቤቷ አመራች። ነገር ግን ፌሪዋ ፊዮና አንዳች ለውጥ ራሷ ላይ ተመልክታለች። ክንፎቿ የተወለወሉ ይመስል በጣም ያበራሉ። ቀሚሷም ውብና የሚያበራ ሆኗል። ፀጉሯ ሳይቀር እንደ ፀሐይ ብርሃን ያበራ ነበረ። እንዴ ምንድን ነው የተፈጠረብኝ? ወደ ቤቷም ደርሳ ስታርፍ እህቷ ፌሪዋ ቫሲፌራ ባየችው ነገር ከመገረሟ የተነሳ አፏን ከፍታን የቀረችው። እንዴ ይህን ቀሚስ ከየት ነው ያገኘሽው? ደግሞ ክንፍሽ እኮ እያበራ ነው። ደግሞ ይሄ ምንድን ነው አሏት ፊዮናን እየተቀባበሉ። ከምንጩ ዳር ያለችዋን አሮጊቷን ፌሪ ነው የረዳኋት። በቃ ከዛም በኋላ ነው ይሄ ሁሉ የሆነው። ፊዮና እንዲህ ብላ እውነቱን ትንገራቸው እንጂ እናቷ ሆነች ልጅየው ፊዮና ያለችውን ነገር አንዳች አላመኗትም ነበር። እነርሱ ለፊዮና የተደረገላትን ነገር ብቻ ነው አይተው የራሳቸው እንዲሆን የፈለጉት። እና በነጋታው ጠዋት ቫሲፌራ ፊዮና ወደ ሄደችበት ወንዝ ለመሄድ በጠዋት ተነስታ በደመናው ላይ መብረሯን ጀመረች። ፊዮና እኮ እንደ ከዋክብት ነው እያበራች ያለችው። እኔ ደግሞ እንደ ጨረቃ ነው ሊደምቅብኝ የሚገባው።
ወደ ወንዙም እንደደረሰች ያቺው ሴትዮ እዛ ወንዝ ዳር ያንን የተሰነጠቀ ዋሽንት ይዛ ተቀምጣ ነበረ። የኔ ውድ ልጅ ይህችን አሮጊት የተሰነጠቀ ዋሽንቷን ልታስተካክይላት ትችያለሽ? እባክሽ። አሮጊት ደግሞ ዋሽንት ምን ያደርግላታል? በይ እባክሽ፣ እዚህ አንቺን ልረዳ አልመጣሁም። አሮጊቷን ፌሪ ምንም አላለቻት። በልጅቷ ምላሽ ብቻ አዝና ዝም አለች እና ፌሪዋ ቫሲፌራ በወርቃማ መቅጃዋ ቀርታ ወደ ቤቷ እየበረረች መመለስ ጀመረች። ነገር ግን ቫሲፌራ አንድ ያላስተዋለችው ነገር ነበር። እርሱም ልክ ስትበር ከላዩዋ ላይ ጭስ፣ ያውም ጥቁር ጭስ ይወጣ ነበረ። እቤቷም ስትደርስ እናቷ የልጇን መቀየር ገርሟት አስደንግጧት ትክ ብላ ትመለከታት ጀመር። ፊቷ ገርጥቷል። ቀሚሷም ያ የለበሰችው አይደለም። ክንፎቿም ውበታቸውን አጥተዋል። ጉዳን ያላወቀችው ፌሪዋ ቫሲፌራ ዝም ብላ ፈገግ ትል ነበር። እናቴ እንዴት እንደማበራ እያየሽኝ ነው? ይህኝማሽ ይህኝ እስኪ እያለች እየተዟዟረች ለእናቷ ታሳያት ጀመር። እናትየዋም የሞት ሞቷን የግዷን እየሳቀች አዎ የኔ ቆንጆ ልጅ፣ ከዛሽ ሞኝ ፌዮራ ይልቅ ራሱ እኮ እያበራሽ ነው። ንጉሱማ አንቺን ነው ማግባት የሚገባው። ፊዮና እህቷን እንዲጠቋቁራ ስታያት ደንግጣ ነበር። እርግጠኛ ነሽ ከወንዙ ዳር ያለችዋን አሮጊቷን ፌሪን ያገኘሻት? ምን ላውጣለሁ? ማንንስ ባገኝ ልክ እንዳንቺ ነው ውሃውን ቀድቼ የመጣሁት። እንደውም ከአንቺ በተሻለ ፈጥኜ ነው የመጣሁት። እና የዛ የደመና ግዛት የሆነው ልዑል ወደ ፊዮና ቤት በደመና ተጭኖ ይመጣል። እናም እኔ የማገባት ፌሪ ለአሮጊቷ ፌሪ የተሰበረ ዋሽንቷን የጠገነችላትን ፌሪ ብቻ ነው። በቃ እሷ የኔ ሙሽራ ነው የምትሆነው። ከዛ ፌሪዋ ቫሲፌራ እየፈነደቀች እኔ ነኝ እሷ ፌሪ እኔ ነኝ እያለች በደስታ ትፍነከነክ ገባች። ምን እሱ ብቻ ወደ ቤቷ እንድትመለስ ራሱ በጀርባ ያዝያትም ነበር። ማንንም መጠየቅ ትችላለህ ብላ ውሸቷ ላይ ውሸት ጨመረች። አዎ የኔ ልጅ ቫሲፌራ እንዴት ያለ ደገኛ ልብ ያላት መሰለ። በዚህ መሃልም ፌሪዋ ፊዮና መናገር ጀመረች። ይሄ ግን እውነት አይደለም። ልዑሉ በጣም ግራ ገባው። የትኛዋ ፌሪ እውነት እንደምታወራ ራሱ መለየት አልቻለም ነበር። ነገር ግን ፌሪዋን ፊዮና እነዛ የሚያሳዝኑ አይኖቿንና ትህትናዋን አይቶ ተማርኮ ነበር። በልቡም ሁለት ፌሪዎች ግን የተለያየ ታሪክ፣ ግን አንዱ ታሪክ ብቻ ነው እውነተኛ ሊሆን የሚችለው። እናም አንድ አዋቂ ወደ ሆነ ጉጉት ዘንድ ልዑሉ ያመራል። የአዋቂ ጉጉትም የልዑሉን ችግር በሚገባ ከሰማ ወዲህ ለምን ያንን አስማታዊ መስታወት አትጠቀምም? እሱ ማን እውነት እንደሚናገር ማን ውሸት እየተናገረ እንደሆነ ቁርለጭ አድርጎ ያሳያሃል። ልዑሉ የአዋቂውን ጉጉት ምክር ተቀብሎ መስታወቱን ይዞ ወደ ሁለቱ ፌሪዎች ዘንድ ሄደ። ፌሪዋ ቫሲፌራ ይህንን ስትሰማ በፍጹም እንደማይሆን መናገር ጀመረች። እንዴ የምን መስታወት ነው? ማን እውነት እየተናገረ እንደሆነ እኮ ያስታውቃል። ያው እኔ ምንም የምደበቀው ነገር የለኝም፣ እንዲሁ ነገሩን ልናገር ብዬ ነው እንጂ አለሽ ፌሪዋ ውሸቷ እንዳይጋለጥባት እየፈራች። ነገር ግን መስታወቱ ያለፈውን ነገር በሙሉ ዘግዝኮ አወጣው። ፊዮና አሮጊቷን ፌሪ እንደረዳቻት፣ ቫሲፌራ ግን ልትረዳት ፈቃደኛ እንዳልነበረች መስታወቱ ተናገረ። ፌሪዋ ቫሲፌራ በጭራሽ ይሄንን አምና መቀበል አልፈለገችም። በጭራሽ ይሄ አሮጌ መስታወት አትመኑት፣ እኔ ነኝ ለንጉሱ ትክክለኛ ሙሽራ መሆን የሚገባኝ እያለች ትጮህ ጀመረ። ልዑሉም ትክክለኛው ሰው ማን እንደሆነ አወቀ። በዚህ መሃልም የግዛቱ የፌሪዎች አለቃ የሆነችው አስፈሪዋና ዝምተኛዋ ፌሪ መጣች። በጎነት ማጣትሽ ሳያንስ ደግሞ ውሸት ጨመርሽበት። አሁን ቅጣትሽን ተቀበይ ብላ ፌሪዋን ቫሲፌራ ወደ ጥቁርነት ቀየረቻት። ፌሪዋ ቫሲፌራም የቀሚሷን መጥቆር የክንፎቿን መጥቆር በተመለከተች ጊዜ እንዴ ምንድነው እየሆንክ ያለሁት? እውነተኛነትንና ሰውን መርዳት እስካልተማርሽ ድረስ እንደዚህ ሆነሽ ነው የምትቀሪው። ፌሪዋ ቫሲፌራ የደመናው ምንጣፍ ላይ በጉልበቷ ተደፍታ
በመልኳ መጥፋት አለቀሰች። የመቀየር ምርጫ ተሰጥቷታል። ፌሪዋ ትጠቀምበት ይሆን? በሌላ በኩል ልዑሉ እውነተኛ ሙሽራውን አግኝቷል። ፊዮና፣ በጎ ልብ ያላት ሴት ሁሌ ካጠገቤ እንድትሆን ስመኝ ነው የኖርኩት እና አሁን ደግሞ አንቺን አግኝቼሻለሁኝ ብሎ ልዑሉ ለፌሪዋ ፊዮና በእግሮቹ ተንበርክኮ የሚያብር የኮከብ ቀለበት አውጥቶ ታገባው ዘንድ ጠየቃት። ፊዮናም ልዑሉን ወዳው ነበርና በእሽታ የጋብቻ ጥያቄውን ተቀበለችው። እናም በቀጣዮቹ ሳምንታት የፌሪዋ ፊዮናና የልዑሉ ሰርግ በደማቁ ተከበረ። ፊዮናም የልብ ቅንነቷ በአስፈሪዋ ፌሪ ዘንድ ሳይቀር የሚደነቅ ነገር ሆነ። በሌላ በኩል ፌሪዋ ቫሲፌራ የፊዮና ሰርግ ላይ ብትጠራም ባላት ገጽታና በሰራችው ስራ ተሸማቃ ለመሄድ አልደፈረችም ነበር። እኔ እኮ ከፊዮና በልጦ መታየት ማማር ነበር የፈለኩት፣ ግን በውሸቶቼና ራሴን ከሁሉ በልጣለሁ በማለቴ ራሴንም ሆነ እህቴን አጣው። አሁን ማንም የለኝም። እንዲህ እያለች በድርጊቷ የተጸጸተችው ፌሪ እንባዋን ታረግፍ ገባች። ከዛም አንገቷን አቀርቅራ ወደ ቤቷ እየተጓዘች እያለ ፊዮና ከኋላዋ መታ አቀፈቻት። አይዞሽ እህቴ፣ እኔ አንቺን መቼም አልጠላሽም፣ ብቻሽንም አይደለሽም፣ ከጎንሽ ነኝ ብላ አቅፋ ሳመቻት። ፌሪዋ ቬሲፌራም በስራዋ ተሸማቃ ነበርና እኔ አንቺ እህትነት አይገባኝም በጭራሽ። ፊዮናም አቅፋ እህቷን ሳመቻት። እህትማማቾቹ ፌሪዎችም ታረቁ። አሁን ፊዮና የደመናዋ ንግስት ሆናለች። በሌላ በኩል ፌሪዋ ቬሲፌራም መልሳ ያንን መልኳን አግኝታለች። አሁን ያንን መጥፎ ምግባሯን ትታለች። ልክ እንደዚህ ያለ ገራሚ የፌሪ ታሪኮች እንዲደርሳችሁ ሰብስክራይብ እና ላይክ ማድረግ እንዳይረሳ።